ወገኖች ግን አልገረማችሁም? ግን በብርቱካን ላይ የደረሰው መከራ አልቅሰን ሳናበቃ ደግሞ ከደፋሪዎች ደፍረዋት በብረት ሲጨቀጭቋት ከነበሩት በላይ ማስረጃ ታምጣ ብሎ የሚጠይቁት ሰዎች ግን አይደንቋችሁ? ከፖለቲካ አንግል ብለው ትንታኔ የሚሰጡት ሰዎች አይገርሟችሁ? ላለው ለስርዓተ መንግስቱ አስጊ ስለሆነ ከዩቲዩብ ይውረድ ያሉ ሰዎች አይደንቋችሁም? ግን ምን ያህል የጭካኔ እጅ ላይ ወድቀን እንዳለን ኢትዮጵያኖች እንደ ሰው ነው የምነግራችሁ። ሬሳን በብሔር ከፍላችሁ የምተነትኑ ሰዎችን አይደለም ያወራለሁት። እንደ ሰው ግን ስታስቡት ግን አይደንቃችሁም? ግን እናንተ ገዢዎቹ ትእዛዝ የምትሰጡት ጉዳይ የሚፈጽምላችሁ ሰዎች ሴት ልጅ አለቻችሁ፣ ከቤት ልጅ አላችሁ። ሚስታችሁን አይኗ እንዴት ነው የምታዩት? የልጃችሁን አይን ሴቷን እንዴት ነው የምታዩት? እንዴት ያለ ጭካኔ ነው ጎበዝ! ከዚህ በላይ እኮ በየቀኑ ይደረጋል። ግን ይህን ለምልክት የእናንተ መቃብር ላይ የሚጻፈውን እግዚአብሔር አምላክ ለምልክት አመቶችን ብርቱካን እናናገራት ራሷን ገልጻ ተሰብስበው ደፈሩ ይብላ ራሷን እኔ አሮን ነው እንዴት ብዬ ነው የምናገረው? እና ይህን እንኳን ማገናዘብ የማይችል ህሊና እኮ ነው ሀገሪቱን ተረክቧት ያለ። እግዚኦ ከማለት ውጭ ምን ይባላል? እንዲሁም ምንድናችሁ ግን? አሁን እናንተ ከሴት ማህፀን እንደው ከሴትን የተገኛችሁት? ብርቱካን 1 ዓመት ከ6 ወር ጫካ ውስጥ ወጥታ ይህን አክቲንግ ስትለማመድ ነበር ማለት ነው። ኢቢኤስ ካሜራ ደቅኖ አክሽን ከት ሲላት ነበር ማለት ነው። የታቀፈችው ልጅም አንዱ የፊልሙ አካል ነው ማለት ነው። እግዚኦ እግዚኦ! በጣም በጣም ማምላክን እኔ በጣም የደነቀኝ ማለት ነው። ደፋሪዎቹ ኦልሬዲ የዲያብሎስ የግብር ልጆች ናቸው። በሱፍ ተቀምጠው ግን ትንታኔ የሚሰጡ ሰዎች ማስረጃ ያምጣ እስከ ዩኒቨርሲቲው ድረስ የኛ ተማሪ አይደለችም ብሎ መግለጫ ያወጣው ሰውዬ እግዚኦ! እኔ ግን ምን ልል እችላለሁ? የራሔልን እንባ የሰማ አምላክ እርሱ መልስ ይስጥበት። አቤት ጭካኔ! አቤት እናንተ ገዢዎች! እች የምትናገር አንደበት ዝም ትላለች። አቤት እች የሐሰት ምስክርነት ዝም ትላለች። በዳኛው ፊት ምን ልትመልሱ ይሆን? አቤት ከጥጋችሁ ከወንበሩ የነበረው ሰው የለም፣ እናንተም ነገ ልትሞቱ ነው። አቤት እግዚኦ! እኔ ግን ስተኛም ትመጣብኛለች፣ ዝም ብዬ አይኔ እያየም በርቶ ምናምን ቀን ላይ ትመጣብኛለች። እኔ አሮን ነው መልከቱ። አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች፣ ባለትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት። ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው። ከዛ በመቀጠል ደግሞ ብርቱካን በተለያዩ ተቋማት ላይ ተቸግራ መከራዋን እያየች እየሄደች በየቢሮዎቹ ይሰጧት የነበሩትን ዶክመንቶች ኦሪጂናል ዶክመንቶች እጄ ላይ ገብተዋልና እነሱን አንድ ባንድ አሳያችኋለሁ። በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት፣ አንብቡት። ይኸው ማህተሙን ኦሪጂናልነቱም ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው። እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን በትክክል ማህተም ያለበት ከሜሪ ጆይ ድርጅት ይወጣ። ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽሕፈት ቤት ይላል። ቀን 09/05/2017 ዓመተ ምህረት ጥር 9 ማለት ነው። እንግዲህ ልብ እያላችሁ ለሜሪ ጆይ ኢትዮጵያ አዲስ አበባ ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ስራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪ ጆይ ኢትዮጵያ ከዚህ በፊት በተለያዩ መንገድ ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም
ወይዘሮ ብርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የአይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታረጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብለው ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው። ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ህጻናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው። እናንተም አንብቡት፣ እኔም አነበዋለሁ። በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20/03/2017 ዓ.ም ይላል። ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት ወይዘሮ ብርቱካን ተመስገን በቀን 20/03/2017 ዓ.ም ጽህፈት ቤታችን መታ ባመለከተችው መሰረት የዩኒቨርሲቲ ተማሪ ሆኜ ያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ ያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሂዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ህጻናት ጉዳዮች ጽህፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደችና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ገና እያንዳንዷን እግር በእግር እያልን እየተከታተልን ጉዳችሁን እናወጣዋለን። በዚህ ሰዓት እንደደረሰ መረጃ ከሆነ እህታችን ብርቱካን በሆስፒታል እንደምትገኝ መረጃዎች ደርሰውኛል። ንቆባቸው ለማለት ብቻ ነው የመጣሁት። እኛን ገላ ሴትነታችንን ፖለቲካ ፍጆታ ለፕሮግራም ማሳመሪያ ከሁሉም በላይ ደግሞ የጦር ሜዳ የጻፍኩትን ኦፔድ አይታችሁ ጆይ ውሸት እኮ ነው ታሪኩ ላላችሁኝ ሰዎች ታሪኩ እውነትም ሆነ ውሸት ሴት ልጅ መጠቀሚያ እየሆነች ነው። ፖለቲከኞች መጠቀሚያ፣ የጦርነት ሜዳ፣ ገላችን የጦርነት ሜዳ። ዛሬ ደግሞ ኢቲቪ ያወጣውን ዶክመንታሪ አይቼ ነበረ። እዚህኛው ላይ ደግሞ ሌላኛውን ቡድን እየወቀሱ ሌላኛውን ፓርቲ እሷን ያመጣት ለፖለቲካ ፍጆታ ነው፣ ራሳቸውን እንደ ጥሩ ለመሳልና በደሏቸውን ጥፋቶች ለመሰረዝ ነው። እናንተስ ለምንድን ነው ያመጣችኋት? በመሀል የጦር ሜዳ አረጋችሁን። አክቹአሊ ታሪኩ እውነትም ሆነ አልሆነ አይዘር ፓርቲ መጫወቻ ሆናለች ልጅቷ። ሰልፍ ላይ ይዘው የወጡትን ባነር እያየው ነበርና በወንዶች ሀገር ላይ ፈሪ ተደራጅቶ ምንድነን ይለናል፣ ጀግና ነኝ ይለናል፣ ሴት ልጅ አፍኖ ነው ምናምን ከላይ አርግላቸዋለሁ። ነገሩ የእናንተ ብቻ እንደሆነ ሀገሩ ያሳያችሁን ነው። እውነት ለመናገር ሹን ድምጽ ሪከርድ አላረገውም ለምን እንደሆነ ባላቅም፣ ለማንኛውም ማለት የፈለኩት አይዘር ዌይ እሷ ከሁለቱም አልሆነችም። የእሷ ታሪክ ደግሞ ውሸት ነው ማለት የብዙዎችን ሴቶች አትወክልም ማለት አይደለም። ስለዚህ ይሄ ነገር እንዳልተፈጠረ አርጋችሁ እኛን ከጨዋታ ውጭ አታርጉን። የብርቱካን ታሪክ የብዙ ሴቶች ታሪክ ነው። ሴቶች በጦርነት ጊዜ መድፈርን እንደ ዌፐን ነው የምትጠቀሙት። ከዛም አልፎ ተርፎ ደግሞ እንደዚህ ታሪኮችን ፓርቲ ታረጋላችሁ። ሰው ሁለቱም ግሩፕ ቢሆን እየተጠቀመባት ነው ያለው፣ እየተጠቀመብን ነው ያለው። ባካችሁ ተውን። የኛ ገላ የጦርነት ሜዳ አይደለም፣ ሌላ ሜዳ ፈልጉ ለማለት ነው የመጣሁት። ቴንክ ዩ